ሰላም ለእናንተ ይሁን። የተወደዳችሁ የእግዚአብሔር ቤተሰቦች እንደምን አላችሁ? የእግዚአብሔር አምላካችን ስም ለዘላለም የተባረከ ይሁን። እግዚአብሔርን እጅግ አድርገን እናመሰግናለን። እንግዲህ ባለፈው በክፍል 1 ላይ ቤተክርስቲያንን በተመለከተ ለተነሱ አንዳንድ ጥያቄዎች በጥቂቱ መልስ ለመስጠት ሙከራ ተደርጓል። ዛሬ ደግሞ ሁለተኛውን ክፍል የምንመለከት ይሆናል። አንዳንድ የተነሱ ጥያቄዎች አሉ። እነዛን ጥያቄዎች ከእግዚአብሔር ቃል ከዚህ እንደሚከተለው ለማየት እንሞክራለን። ምንድነው የተነሳው ጥያቄ? ክርስቶስ እንዲቀርብለት የፈለጋት ቤተ ክርስቲያን የትኛዋ ናት የሚል ጥያቄ ብዙዎቻችሁ አንስታችሁታል። ይህ እንግዲህ ትክክለኛ ጥያቄ ነው። መጽሐፍ ቅዱስም ለዚህ ደግሞ ትክክለኛ መልስ አስቀምጧል። ወደ መጽሐፍ ቅዱሳችን ሄደን በኤፌሶን ምዕራፍ 5 ከቁጥር 25 እስከ 26 ያለውን ክፍል አነብላችሁና በቀጥታ የዚህን መልእክት ሐሳብ እንመለከታለን። እንዲህ ይላል፣ ባሎች ሆይ ክርስቶስ ደግሞ ቤተ ክርስቲያንን እንደወደዳት ሚስቶቻችሁን ውደዱ። በውሃ መታጠብ ከቃሉ ጋር አንጾ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ። እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት ቅድስትና ያለ ነውር ትሆን ዘንድ ክብርት የሆነችን ቤተ ክርስቲያን ለራሱ እንዲያቀርብ ፈለገ ይላል። ግልጽ መልእክት ነው። እንግዲህ ክርስቶስ ምን አይነት ቤተ ክርስቲያን እንድትኖር ነው የፈለገው? በዚህ ክፍል ላይ በግልጽ የተቀመጡ ሐሳቦች እንዳሉ ሆነው ጳውሎስ ስለ ባልና ሚስት ሊያስተምር በፈለገበት ሐሳብ በመጨረሻው ቁጥር ላይ እንዲሁም ምን ብሎ ገልጾታል? ይህን ምስጢር ታላቅ ነው፣ እኔ ግን ይህንን ስለ ክርስቶስና ስለ ቤተ ክርስቲያን እላለሁ ይላል ቁጥር 32 ላይ። ስለዚህ ዋና የተፈለገ ግቡ ዓላማው ስለ ቤተ ክርስቲያን ያለውን እውነተኛ የክርስቶስ ፍላጎትና ምን አይነት ቤተ ክርስቲያን ክርስቶስ እንደሚፈልግ ለመግለጽ የፈለገበት ሐሳብ እንደሆነ ያብራራል። እንግዲህ ብዙ ጊዜ እኛ ለሚነሱ ጥያቄዎችም ሆነ ለምንሰጣቸው ነገሮች ከመጽሐፍ ቅዱስ ይልቅ አሁን የምናየውን በአካባቢያችን በዓለም ዙሪያ ያሉትን ነባራዊ ሁኔታዎች አይተን ነው መልስ የምንሰጠው። በፍጹም እንደዛ ሊሆን አይገባም። መጽሐፍ ቅዱስም እንደዛ አያስተምረንም። ሌላው ብዙ ሰዎች የሚቸገሩበት ነገር መጽሐፍ ቅዱስ የሚናገራቸውን ቃሎች ይሄ እንዴት ሊሆን ይችላል ብለው ክብደቱን ለመግለጽ ይሞክራሉ። በእግዚአብሔር ዘንድ የማይቻል ነገር የለም። እዚህ ውስጥ እንግዲህ የምንመለከታቸው በጣም ጠንካራ ነገሮች አሉ። አሁን በቤተ ክርስቲያን እነዚህ ነገሮች አሉ የሉም ብሎ ሰዎች ይከራከሩበታል። ለምሳሌ ምንድን ነው የተባለው? የመጀመሪያው ነገር ንጽሕት፣ ያለ ነቀፋ፣ ነውር የሌለባት፣ የፊት መጨማደድ የሌለባት እንዲህ አይነቷ ቤተ ክርስቲያን አሁን ልትኖር ትችላለች ወይ የሚል ጥያቄ ይነሳል። እንዴ ክርስቶስ ሊሆን የማይችለውን ነገር እንዴት ፈለገ ይላል? ሊሆን ስለሚችል እኮ ነው እንደዚህ አይነቷን ቤተ ክርስቲያን እንድትሆን የፈለገው። እንግዲህ ቤተ ክርስቲያን በሰማይ አይደለም እንዲህ እንድትሆን የተፈለገው፣ እዚሁ ምድር ላይ ነው። ስለዚህ አሁን ትልቁ ጥያቄ እኛም አለማመናችን ችግር ይህ ሊሆን እንደሚችል ተቀብለን ለዚህ ራሳችን አለማዘጋጀት እንጂ ያለ ነውር የሆነች ነቀፋ የሌለባት የፊት መጨማደድ የሌለባት ክብርት የሆነች ቅድስት የሆነች ቤተ ክርስቲያንን በዚህ ምድር ላይ ክርስቶስ እንደሚፈልግ እንዲሁም ደግሞ መሆን እንደሚችል ማመን አለብን። ይሄ የእግዚአብሔር ቃል ማመቻመቻ አንችልም። እዚህ ላይ ብዙ ሰዎች የምንቸገርበት ትልቁ ነጥብ ሊሆናል አይሆንም፣ በአሁን ሰዓት ቅድስት ነውር ያለ ነቀፋ የፊት መጨማደድ የሌለባት ክብርት የሆነችን ቤተ ክርስቲያን ትገኛለች ወይ ብሎ ብዙዎች ጥያቄ ያነሳሉ። አዎ በደንብ ትገኛለች። ይሄንንም እንድንሰራ እንደዚህ አይነቷ እንድትቀርብ ነው ክርስቶስ የፈለገው። ስለዚህ አሁን ለቤተ ክርስቲያን በተሰጠው በመንፈስ ቅዱስ አማካኝነት ይሄ መሆን ይችላል። ሌላው የተፈለገችዋ ቤተ ክርስቲያን ፍጹም አንድነት ያላት አንድ የሆነች ቤተ ክርስቲያን ትፈልጋለች።
ይህንንም በመጽሐፍ ቅዱስ ላይ በግልጽ እንመለከተዋለን። ብዙ ሰዎች ስለ አንድነትም ሲነሳ ብዙ ጥያቄ ይነሳባቸዋል። ምክንያቱም አሁን ያለው ነባራዊ ሁኔታ ያዩትና እንዴት ቤተ ክርስቲያን አንድ ልትሆን ትችላለች? ይሄ ሊሆን አይችልም። ምክንያቱም አሁን ያለው መበጣጠስ፣ መከፋፈል፣ መባላት ይሄንን ስለማያመለክት ይሄ ሊሆን የሚችልበት እድል እንደሌለ ያምናሉ። ሁኔታን ነው የምናምነው፣ አሁን ያለውን ሁኔታ ነው የምናምነው፣ ቃሉን ነው። ይሄን መለየት ነው። ለምሳሌ ወደ መጽሐፍ ቅዱስ አንዳንድ ሌሎች ሐሳቦች ላይ ልውሰዳችሁ። ኖህ መርከቡን ሊሰራ በተነሳ ጊዜ እግዚአብሔር ተናግሮት በአካባቢውና በዙሪያው የነበረው ሁኔታ ኖህ መርከቡን እንዲሰራ ሊያደርገውና ሊያነሳሳው የሚችል ነገር ነበረ ወይ ነው። ተመልከቱ። ለ120 ዓመት ሙሉ እግዚአብሔር የተናገረውን ለማድረግ ኖህ ሲነሳ በዙሪያ የነበሩ ህዝቦች ምን አይነት እንደነበሩ መጽሐፍ ቅዱስ በግልጽ ይነግራል። ሲያገቡ፣ ሲጋቡ፣ ሲበሉ፣ ሲጠጡ፣ በሱ ላይ ሲያፌዙ፣ ሲቀልዱበት ነበር። ምክንያቱም ይሄ ነገር ሊሆን የሚችልበት እድል እንደሌለ፣ ምክንያቱም ንፋስ የለ፣ ምን የለ፣ የዝናብ ምልክት የለም። አይደለም ምድር በውሃ ልትጠፋ ቀርቶ ምንም አይነት ያንን የሚያሳይ ምልክት አልነበረም። በዛ ሰዓት ያለው ደረቅ ነው። የዝናብ ምልክት የለም። የመጥፋት ምልክት የለም። በዛ ሰዓት ነው የሚሰራውን ስራ ማንም አምኖ ሊቀበል አልቻለም። እንደተመለከታችሁት ያ ሁሉ ህዝብ ጠፋ። ለምን? ሊሆን አይችልም። አሁንም ሰዎች በክርስቶስ ኢየሱስ በማመን ወደ አንድነት ሊመጡ እንደሚችሉ አለማመን ችግር አለ። ግን እኔ አይደለሁም ይሄንን እምለው፣ ራሱ የእግዚአብሔር የዘላለም ሐሳብ እንደሆነ አምነን ልንቀበል ይገባል። አማኝ ስንሆን የመጀመሪያ ማመን ያለብን ይሄንን ነው። ወደ ኤፌሶን መጽሐፍ ልውሰዳችሁና ምዕራፍ 1 ላይ እንመልከት። ከቁጥር ኤፌሶን ምዕራፍ 1 ላይ ከኔ ጋራ ሐሳቡን ለመከታተል ምናልባት መጽሐፍ ቅዱስን እያየን መሄዱ ተገቢ ስለሆነ እኔም ማምነው እንደዛ ስለሆነ ነው። አነብላችኋለሁ። እንዲህ ይላል ኤፌሶን ምዕራፍ 1 ከ9 ጀምሮ በክርስቶስ ለማድረግ እንደወደደ እንደ ሐሳቡ የፈቃዱን ምስጢር አስታውቆናልና በዘመን ፍጻሜ ይደረግ ዘንድ ያለው ሐሳቡም በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል ነው። አይደለም እዚህ ኢትዮጵያ ውስጥ አይደለም፣ አፍሪካ ውስጥ አይደለም፣ ኤዥያ ውስጥ በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል ነው። ስለዚህ ሁሉም በምድር በሰማይ ያለው ሁሉ በክርስቶስ ይጠቀለላል። ይሄ የእግዚአብሔር ሐሳብ ነው። የእግዚአብሔር ሐሳብ ይሆናል አይሆንም ተብሎ ሙግት እንዴት ይገባል? በእግዚአብሔር አምናለሁ ብለን እግዚአብሔር የተናገረውን ነገር ደግሞ ለመቀበል መቸገር አብሮ አይሄድም። መምረጥ ነው ያለብን። ካመንን ትልቁና ከባዱ ሊሆን አይችልም ተብሎ የሚታሰበው ነገር ነው። እምነት እኮ ይሄ ነው። ሌላውማ ሊሆን የሚችሉ ነገር እየመረጥን የምናምን ከሆነ እምነት አይባልም። እምነት ከባዱ ነገር ሊፈጸም ይችላል ተብሎ የማይታሰቡ ነገሮችን ማመን ነው። ሰው ወደ አንድነት መምጣት ይቻላል አይቻልም? ዓለም ትጠቀለላለች አትጠቀለልም? ይህንን ልንከራከርበት የሚገባው አይደለም። ይሄ የእግዚአብሔር ሐሳብ ነው። ይልቁኑ ለዚህ ለእግዚአብሔር ሐሳብ ቀኝ እጃችንን ሰጥተን ለዚህ ራሳችንን አመቻችተን በዚህ ቃል መንፈስ ውስጥ መግባት መቻል አለብን። ይህንን ባላደረግን ጊዜ በዚህ ሐሳብ ውስጥ ይህንንም ሐሳብ እየተቃወምን በሄድን ጊዜ ከእግዚአብሔር ጋር ያለን ህብረት፣ ከእግዚአብሔር ጋር ያለ አንድነት ወይም የእግዚአብሔርን ሐሳብ የመቀበል ጉዳያችን ምን እንደሆነ በግልጽ ማየት ይችላል። ለዚህ ነው ብዙ ሰዎች ይከራከራሉ። እንዴት ይሆናል? ይሄ ነገር ሊሆን አይችልም። እስቲ እንመልከት ወደኋላ በሐዋርያት ዘመን የነበሩትን አማኞችን እንመልከታቸው። ምን አይነት አማኞች ነበሩ? ይሄ የተባለውን ነገር ማድረግ ችለዋል? አልቻሉም? ወደ ሐዋርያት ሥራ ልውሰዳችሁ። ሐዋርያት ሥራ ምዕራፍ 4 ላይ አብረን ሄደን እንመልከት። የነበሩ አማኞች ምን አይነት አማኞች እንደነበሩ በግልጽ መጽሐፍ ቅዱስ ይነግረናል። እሱንም አነብላችኋለሁ። ምዕራፍ 4 ከቁጥር 32 ሐዋርያት ሥራ ያመኑትም ሕዝብ ይላል አንድ ልብ አንዲትም ነፍስ ነበራቸው። እደግመዋለሁ። ያመኑትም ሕዝብ አንድ ልብ አንዲትም ነፍስ ነበራቸው።
እስቲ ተመልከቱት ይህን ክፍል። አንድ ልብ አንድ ነፍስ ነበራቸው። እንዴት ተቻለ? ተችሏል እኮ ሰዎች ናቸው። ግን ምን መሆን ችለዋል? በልብም በነፍስም አንድ መሆን ችለዋል። ሰው አሁን አይቻልም? የተቻለ ነገር እኮ የጌታችን የኢየሱስ ክርስቶስ የመጨረሻ ጸሎት፣ የመጨረሻ ከአብ ጋር ሲነጋገርበት የነበረው አንዱ አጀንዳ ያመኑ በአንድ ልብ እንዲሆኑ፣ ያመኑት አንድነታቸው የተጠበቀ እንዲሆን ነበረ ሲማጸን የነበረው። ስለዚህ አንድ የሆነች ቤተክርስቲያን የሚለው አሁን ያለችው ቤተክርስቲያን ለመቀበል የምትቸገርበት ከሆነ ያ ከክርስቶስ ሐሳብና ዓላማ ውጪ የሆነ ነው ማለት ነው። ቤተክርስቲያን አንድ ልትሆን አትችልም ብሎ መከራከር ራሱ የእግዚአብሔርን ሐሳብ መቃወም ነው። እኔ አይደለሁም ቃሉ ነው የሚለው። ለዚህ ነው እንደ ቤተክርስቲያን እንደዚህ የምናምነው። ይሄ እምነት ደግሞ ከየት የመነጨ እምነት ነው? የሰው ሐሳብ አይደለም፣ የእግዚአብሔር ቃል ነው። ይህንን ሐሳብ ያቤጽ አላመጣም፣ ሰንበዴ አላመጣም። ይሄ ራእይ አይተን ሕልም አይተን የመጣ ጉዳይ አይደለም። ይሄ ከእግዚአብሔር ቃል የተነገረ የእግዚአብሔር የዘላለም ሐሳቡና እቅዱ ነው። ስለዚህ አንድ ሰው የእግዚአብሔርን ሐሳብና ፈቃድ አገለግላለሁ ማለት ከፈለገ የእግዚአብሔር ሐሳብና እቅድ አንዱ አሁን ያለችው ቤተክርስቲያን አንድ እንድትሆን ከእግዚአብሔር ሐሳብ ጋር ተስማምቶ መስራት ነው። ሰዎች ይህንን ሐሳብ ለመቀበል የሚቸገሩት በራሳቸው ሐሳብ ላይ ተቸንክረው ስለቀሩ ነው። ሰው የራሱን ሐሳብ ይዞ የእግዚአብሔርን ሐሳብ ማድረግ አይችልም። የእሱን ከተወ ነው የእግዚአብሔርን ማድረግ የሚችለው። ለዚህ ነው ጳውሎስ እኛ የክርስቶስ ልብ አለን ይላል። እነ ጳውሎስና በዛ ዘመን የነበሩ ሰዎች ይህንን ለማድረግ ያልተቸገሩት የሁሉም ልብ የክርስቶስ ልብ ነው። የክርስቶስ ልብ ደግሞ አንድ ነው። የክርስቶስ ልብ አንድ ከሆነ ነፍሳቸውም አንድ ሆነ። ዛሬስ እያንዳንዱ የራሱን ሐሳብ ይዞ ነው የሚቀጥለው። የራሱን ምኞት፣ የራሱን ፍላጎት። ይሄ የእግዚአብሔርን ሐሳብ አይወክልም። ለዚህ ነው እንግዲህ አሁን ያለችው ቤተክርስቲያን እንደዚህና እንደዚህ እየተናጠች ያለችው። በሐሰተኛ ነቢያት በሉ፣ በሐሰተኛ ሐዋርያት በሉ፣ በተለያየ አይነት በአስተዳደር በሉ፣ ምንም ምሳሌ የሚሆንን ትውልድን ወደ ክርስቶስ የሚሰበስብ ምልክት የማይታየው ከዚህ የተነሳ ነው። ስብከት አልጠፋም። እንደሚሰበከው እንደበዙት አገልጋዮች በዛ ልክ የእግዚአብሔር ነገር የት ይደርስ ነበር? ለምን ዋናው ነገር ትናል። የእግዚአብሔር የመጀመሪያው ፕሮግራም ቤተክርስቲያን በክርስቶስ ኢየሱስ አንድነቷ የተጠበቀ እንዲሆን ይህ የእግዚአብሔር የመጀመሪያ ፕሮግራምና ፕላን ነው። ይህም ፕላን ያልያዘች ቤተክርስቲያን በምንም መልኩ ሌላ ነገሮችን አከናውናለሁ ብትል ሊሆን አይችልም። ለዚህ ነው እንግዲህ ምን አይነት ቤተክርስቲያን ክርስቶስ ይፈልጋል ካላችሁኝ፣ አንደኛ አንድነቷ የተጠበቀ፣ ቀጥሎ ምንድን ነው ያለው? ንጽሕት፣ ያለ ነውር፣ ያለ ነቀፋ፣ ቅድስት፣ ክብርት። እነዚህ በአጠቃላይ ክርስቶስ በምድር ላይ አሁን እንድትቀርብለት የሚፈልገው ቤተክርስቲያን ናት። ስለዚህ ቆም ብሎ እያንዳንዱ ቤተክርስቲያን ራሱን ማየት ያለበት በዚህ መንገድ ነው፣ በዚህ ቃል ውስጥ ነው። ብዙዎች ቤተክርስቲያን እንደ መርከብ ናት፣ እንደዚህም አለባት፣ እንደዚህም አለበት፣ እንደዚህም አለበት፣ እንደዚህም። ይሄ ምሳሌ ለዚህ መጥቀስ በጣም የሚያሳዝን ነው። ያ ማለት ምን ማለት እንደሆነ በትክክል መረዳት ያስፈልጋል። በመርከብ ውስጥ የነበሩት በሙሉ ድነዋል። ያልዳነ የለም። ከክርስቶስ ጋር ሆነን በእምነታችን ላይ ልንጠራጠር የሚገባን አይደለም። በመርከቡ የገባ ሁሉ የዳነ ነው። ከክርስቶስ ጋር ያለ ሁሉ ድኗል። ሲጀመር ከክርስቶስ ጋር ተኮኖ ስለ ሌላ ነገር ማሰብ አይቻልም። ቀድም የተነገረው ለዚህ ነው። ንጽሕት፣ ያለ ነውር፣ ያለ ነቀፋ፣ ክብርት፣ ቅድስት የተባለው ለምን? ክርስቶስ ከሱ ጋር ለመሆን የመጀመሪያው ነገር ራሱ በገዛ ደሙ ምን አድርጓል? አጽንቷል። ምን አድርጎ? ቀድሶ። በምኑ? በደሙ። ስለዚህ እቺ ቤተክርስቲያን ደግሞ እዚህ ላይ ነው የተመሰረተችው። በባለፈው ማብራሪያ ላይ እንደተመለከትነው ቤተክርስቲያን የተሰራችው በሕያው በእግዚአብሔር ልጅ ላይ ነው። ያም ደግሞ ክርስቶስ ነው። ያ አለት ክርስቶስ ነው ብለናል።
የጸና ነው፣ የማይናወጥ ነው። ስለዚህ ቆም ብሎ ማየት ያስፈልጋል። ትውልዱ ወዴት ነው መመለስ ያለበት? ወደ እግዚአብሔር ቃል እንጂ አሁን በዙሪያችን ያለውን ነገር እያየን አይደለም። ስለዚህ በጣም የተበጣጠሰ ነው አሁን ያለው ቤተክርስቲያን የምንመለከተው። ብዙ ስያሜ፣ ብዙ አይነት ለማያምኑት ግራ የሚያጋባ አንዱ ለክርስቶስ መምጣት መዘግየት እንቅፋት ከሆነበት ዋነኛ ነገር መካከል ይሄ አንዱ የሚጠቀሰው ነው። ምክንያቱም እኛ አንድነታችንን በክርስቶስ በመንፈስ ቅዱስ ማስጠበቅ ባለመቻላችን ብዙ መሰናክሎችን ፈጥረናል። ይህን ደግሞ የእግዚአብሔር ቃል በግልጽ ያስቀምጣል። ጌታ ኢየሱስ ምንድን ነው ያለው? ቅድም እንደነገርኳችሁ በአንድነት ዙሪያ ላይ ጥብቅ የሆነ በዚህ ላይ የማይደራደርበት ሐሳብ እንደሆነ በዮሐንስ ወንጌል ምዕራፍ 17 ላይ ለአባቱ የጠየቀው ትልቁ ጥያቄ የለመነው ትልቁ ልመና ይሄ ነበረ። አብረን ብናነባው የተሻለ ይሆናል። እንዲህ ይላል ዮሐንስ ወንጌል ምዕራፍ 17 እንዲህ ይላል። ከቁጥር 20 ጀምሮ አነብላችኋለሁ። ሁሉም አንድ የሆኑ ዘንድ የተወሰኑት አላለም። ሐዋርያት ብቻ አላለም። አገልጋዮች ብቻ አላለም። ሁሉም አንድ የሆኑ ዘንድ ከቃላቸው የተነሳ በእኔ ስለሚያምኑ ደግሞ እንጂ ስለ እነዚህ ብቻ አልልም። አንተ እንደላከኝ ዓለምን ያምን ዘንድ አንተ አባት ሆይ በእኔ እንዳለ እኔም በአንተ እነርሱም ደግሞ በእኛ አንድ የሆኑ ዘንድ እለምንሃለሁ። ሰው ለዓለም መዳን ለነፍሳት መዳን ትልቁ አስተዋጽኦ የአማኞች አንድነት ነው። ምንድን ነው ያለው? በእኔ ስለሚያምኑ ደግሞ እንጂ ስለ እነዚህ ብቻ አልልም። አንተ እንደላከኝ ዓለም ያምን ዘንድ ነው የሚለው። ዓለም ያምን ዘንድ ምን ይሆኑ? አንድ ይሁኑ። ምን አደርጋለሁ? ለምናለሁ። የክርስቶስ ኢየሱስ ጽኑ ጸሎት ነው አንድነት። የአማኞች አንድነት የክርስቶስ ጽኑ ጸሎት ነው። እንዴት ነው ይህንን ዋና ሀሳብ ጥለን ስለ ሌሎች ነገሮች ማውራት የሚቻለው? ሰው ለምንድን ነው አንድ ሊሆን ያልቻለው የሚለውን ቅድም አንድ ነገር ተናግሬያለሁ። ሁሉም የራሱን ሀሳብ ይዟል። እንግዲህ ክርስቶስን ስንከተል የመጀመሪያ የተጠየቅነው ነገር ራስን ካድ ነው። ከክህደት መካከል አንዱ ሀሳብህን ነው የምትተው። መካድ ማለት ራስህን፣ ሀሳብህን፣ ፈቃድን፣ ምኞትን መተው ነው። ይህንን ሳትተው ክርስቶስን ተከትያለሁ ብትል ራስን ታሞኛለህ፣ ራስን ታታልላለህ፣ ሌሎችንም ታታልላለህ እንጂ ምንም አይነት ይሄ በእግዚአብሔር ዘንድ ተቀባይነት ሊኖረው አይችልም። ከዛስ ምንድን ነው ያለው? እኛ አንድ እንደሆንን አንድ የሆኑ ዘንድ። ይሄ ደግሞ በጣም ጠንካራ ነው። እኛ አንድ እንደሆንን እኛ የሚለው አብና ወልድ ኢየሱስና አብ አንድ እንደሆን። ስለዚህ የአማኞች አንድነት በምንድን ነው የተመሰለው? በአብና በወልድ ባለ አንድነት የዚህን ያህል ነው ማለት ነው። እንግዲህ በክርስቶስና በአብ መካከል ያለው አንድነት እንዴት ነው የምትገልጹት? በዛ ልክ ነው የሚያምኑት አንድ እንዲሆኑ የሚፈለገው። ይሄ የኔ ፍላጎት፣ የኔ ቃል አይደለም፣ የኔ ራእይ አይደለም፣ የኔ ሀሳብ አይደለም። ይሄ የእግዚአብሔር ፕላን ነው፣ የእግዚአብሔር ዓላማ ነው። ለዚህ ነው እንግዲህ እዚህ ላይ ትኩረት እንድናደርግ መጽሐፍ ቅዱስ የሚያስገድደን። ይህን ሀሳብ ሰዎች ስታነሷቸው በጣም ነው የሚደነግጡት። እንዴት ሊሆን ይችላል ይላሉ። የእግዚአብሔርን ቃል እንዴት ይሆናል ብለን ካሰብን ለምን አመንን? ኖህ መርከብ ሰርቶ የጥፋት ውሃ ይመጣል ብሎ የዛን ያህል ዓመት ያንን የሚመስል ምንም አይነት ምልክት ባልኖረበት አንድ ብቻውን ሲሰራ፣ ሰባኪ ባልነበረበት፣ አጽናኝ ባልነበረበት፣ ጸጋ ባልነበረበት፣ መንፈስ ቅዱስና ጸጋ በሙላት በተሰጠን በዚህ ዘመን እንዴት ሊሆን ይችላል ተብሎ እንዴት ሙግት ይነሳል? ብዙ ሰዎች ይሄ ራእይ ሊሆን አይችልም ይለዋል፣ ሊፈጸም አይችልም፣ ይሄው የምታየው የተበጣጠሰ ነው፣ እንደዚህ ነው፣ እንደዚህ ነው። ሁኔታን እንመን ወይስ ቃሉን እንመን? እኛ አንድ እንደሆንን
እንደሆንን አንድ የሆኑ ዘንድ እኔም በእነርሱ አንተም በእኔ ስትሆን በአንድነት ፍጹማን እንዲሆኑ የሰጠኝን ክብር እኔ ሰጥቻቸዋለሁ። ምን ትላላችሁ? የዚህን ያህል ጥልቅ የሆነ ሐሳብ ነው ያለው። ስለዚህ ቤተ ክርስቲያን ሊኖራት የሚገባው ወይም ደግሞ በክርስቶስ ኢየሱስ የሚፈለግባት የመጀመሪያው ነገር አንድ መሆን ነው። ለዚህ እንቅፋት የሆኑ በጣም ብዙ ነገሮች አሉ። መዋቅሮች አሉ፣ አጥሮች አሉ። በአሁን ሰዓት አንዱ ጋር ሄድ መወጋገሩ፣ መነቃቀፉ፣ መባላቱ በምን ሚዛን ነው ታዲያ ይሄ የክርስቶስን ምሳሌ ሆኖ ለነፍሳት መዳን ምክንያት ሊሆን የሚችለው? ይሄ ካልተሰበረ ሺህ ቃል ቢደረደር ሺህ ዝማሬ ማአት ነገር ነው ምድር ላይ የሚደረገው፣ ድብልቅልቅ ያለ ነገር። አንዱም ግን እግዚአብሔር የሚፈልገውና የልቡን ሐሳብ የሚነካ ሆኖ አልተገኘም። እንደምታዩት ይኸው በምድራችን ላይ በየጊዜው የመዝሙር ኮንሰርት ተብሎ እግዚአብሔርን የማያከብር ከንቱ ዓላማው እንኳን በቅጡ ያልታወቀ ከዓለም የተኮረጀ ምሳሌ ይሆናሉ ተብሎ የተጠበቁ ብዙ ሰዎች እዚህ ውስጥ ተዘፍቀው ስናይ ምን ያህል የእግዚአብሔርን ፕሮግራምና ዓላማ ያለመረዳት ችግር እንዳለ ትመለከታላችሁ። ለምንድን ነው ቆም ተብሎ እነኛ ጥቂት በነበረው ሐዋርያት ዘመን እንኳን ያ ሁሉ ወንጌል ምድርን ሲያጥለቀልቅ አሁን በዚህ ምድር ብዙዎች አገልጋዮች ብዙዎች አማኞች አሉ ተብሎ በሚታሰብበት ጊዜ መውረስና ሰዎች ወደ ክርስቶስ መጠቅለል ያልቻሉት ብትባሉ የመጀመሪያው ጥያቄ የእግዚአብሔር ሐሳብ የቱ ነው? ምንድን ነው የሚፈልገው? ቤተክርስቲያን ምን አይነት እንድትሆን ነው የምትፈልገው የሚባለውን ከመጀመሪያው ጀምሮ የመረዳት ችግር ነው። ሰው በጠቅላላ እያሰበ ያለው አንድ ሐሳብ ከራሱ ጋር ከምኞቱ ጋር አያይዞ ነው እንጂ እግዚአብሔር ምን ይፈልጋል ወደሚለው ሐሳብ ለመምጣት ሰዎች ተቸግረዋል። ግድ ነው ይህንን ሊፈጸም ግድ ነው። ይህን የሚፈጽም ትውልድ ደግሞ እግዚአብሔር ያስነሳል። ያን ጊዜ ማፈር ነው የሚሆነው። ምንም አይነት ምክንያታዊ ይሄ ነው ብለን ልናቀርብ የማንችለው መጽሐፍ ቅዱስ በግልጽ የሚያስቀምጠው ሐሳብ ነው። ስለዚህ ክርስቶስ ምን አይነት ቤተክርስቲያን ይፈልጋል ብላችሁ ለምታነሱ ሰዎች አንደኛ እንዲህ አንድነቷ የተጠበቀ ነው። ይቻላል አይቻልም፣ አሁን ማንሳት አይቻልም፣ መጽሐፍ ቅዱስ ዘግቶታል። ሌላው ክብርት፣ ቅድስት፣ ያለ ነውር፣ ያለ ነቀፋ፣ የፊት መጨማደድ የሌለባት። ይሄስ ይቻላል ወይ? አሁንም ይሄንንም ይቻላል አይቻልም እየተባለ የሚነሳ ነው። ሰው ፍጹም መሆን ይችላል አይችልም ብሎ ሰዎች ይከራከራሉ። እኔ እኮ አይደለሁም። መጽሐፍ ቅዱስ ምን ይላል? እኔ ቅዱስ እንደሆን ቅዱሳን ሁኑ ካለ የማይቻልን ነገር እግዚአብሔር ዋሽቶ ለሰው ይናገራልን? ያለሱልኝ በሰማይ ያለው አባቴ ፍጹም እንደሆነ እናንተም ፍጹማን ሁኑ ይላል ማቴዎስ ላይ። የቅድሙ ጴጥሮስ ላይ ነው። ፍጹም መሆን ይቻላል አይቻልም ተብሎ እንዴት ይነሳል? እንግዲህ የክርስቶስ ኢየሱስ ደም እኛም ፍጹም ካላደረገ ምን ፍጹም ሊያደርገን ነው? ወይስ ሰማይ ከሄድን በኋላ ነው ፍጹም የምንሆነው? ብዙዎች ፍጹምና በሰማይ ነው ይላል። እዚህ ፍጹምነትን እዚህ ሳትጠብቅ ነው ሰማይ ሄደ ፍጹምነትን የምንጠብቀው? እንዴት ነው የእግዚአብሔርን ቃል እየተረዳን ያለ ነው? ስለዚህ ሌላው ቤተ ክርስቲያን በቅድስና ላይ ቤተ ክርስቲያን በፍጹምነት ላይ ያላትን ምልከታ በዚህ አንግል ልታየው ይገባል። በእግዚአብሔር ቃል መነጽር አሁን ያለውን ነባራዊ የራስን ጉዳይ የወንድሞችና በዙሪያ ያለውን ነገር ተመልክተህ ይሄ ይሆናል አይሆንም፣ ይሄ ይቻላል አይቻልም ተብሎ ምላሽ አይሰጥም። ምድር ላይ ሰዎች ይሰነካከላሉ፣ ኃጢአት ይሰራሉ፣ የተለያየ ነገር ሊሆኑ ይችላሉ። አዎ ይችላሉ። ግን ይሄንን እንዴት ነው ማስተካከል ያለብን ካለ ጳውሎስ ለዚህ መልስ ሰጥቷል። በቆላስይስ ምዕራፍ 1 ቁጥር 27 እና 28 ላይ ሄደን በምንመለከትበት ጊዜ ጳውሎስ እንዴት አድርገን ሰዎችን ወደ ፍጽምና እንደምናመጣ በግልጽ ያስቀምጣል። አንብብላችሁ ቁጥር 28 ላይ እንዲህ ይላል፣ እኛም ይላል በክርስቶስ ፍጹም የሚሆነውን ሰው እናቀርብ ዘንድ ፔሬድ
እኛም በክርስቶስ ፍጹም የሚሆነውን ሰው እናቀርብ ዘንድ በክርስቶስ ፍጹም የሆነውን ሰው ማቅረብ ይቻላል ማለት ነው። ከዚህ ቃል እኛም በክርስቶስ ፍጹም የሚሆነውን ሰው ሁሉ እናቀርብ ዘንድ። ከዛስ ምንድነው ማድረግ ያለበት? ሰውን ሁሉ እየገሰጽን፣ ሰውን ሁሉ በጥበብ ሁሉ እያስተማርን የምንሰብከው እርሱን ነው ይላል። ምንገስጸው፣ ምናስተምረው ሰው ወዴት እንዲመጣ ነው? ወደ ፍጽምና እንዲመጣ ነው። ይሄ ደግሞ በእኔና በእናንተ አይደለም፣ በክርስቶስ የሚቻል ስለሆነ ነው። እንዴት ሰው ፍጹም መሆን አይቻልም ተብሎ አማኝ ሆኖ ይህንን እንዴት መከራከሪያ ያቀርባል? ስለዚህ ይሄንን ሞዴል ቤተክርስቲያን ለራሷ አንድ ቤተክርስቲያን ገና ከጅምሩ ምዕመኑን ህዝቡን ማስተማር ያለባት ይሄ ከሌሎች ወንድሞቹ ጋር ፍጹም አንድ ነው። ምንም አይነት በመካከላችን አጥርና ግድግዳ ሊሆን የሚችል የለም። የዳኑ በሙሉ በክርስቶስ ኢየሱስ አካል ውስጥ እስከሆኑ ድረስ አንድ ናቸው። አሁን ብዙ እንቅፋት ነገሮች አሉ። ለምንድን ነው ሰዎች በዚህ ቃል እውነት ውስጥ ገብተው መሄድ ያልቻሉት የሚለውን ነገር ደግሞ በሚቀጥለው ትምህርታችን የምንመለከት ይሆናል በዝርዝር። ስለዚህ አሁን ለተነሳው ጥያቄ በቂ መልስ ይሆናል ብዬ ያሰብኩት ከእግዚአብሔር ቃል የነገርኳችሁ ይሄ ነው። ስለዚህ ቤተክርስቲያን በክርስቶስ ኢየሱስ የምትፈለግበት አንድ ፍጹም አንድ የሆነች እውነተኛ አንድነት ያላት ክብርት፣ ቅድስት፣ ያለ ነውር ያለ ነቀፋ ነቀፋ ብቻ ሳይሆን ፍጹም አንድነቷ የተጠበቀ እንድትሆን ይህ ክርስቶስ የሚፈልጋት ቤተክርስቲያን ናት። ለዚህ ራሳችንን ማዘጋጀት፣ ቤተክርስቲያን ለዚህ ዓላማ መስራት አለባት። ጌታ ኢየሱስ ክርስቶስ አብዝቶ ይባርካችሁ። በሚቀጥለው ትምህርታችን ወይም ደግሞ በሚቀጥለው ማብራሪያችን ላይ የሚቀጥሉ ጥያቄዎች የተነሱ አሉ። ከዚሁ ጋር ደግሞ ለዚህ እንቅፋት የሆኑ ነገሮችንም ደግሞ ተመልክተን እንዴት እንቅፋቶችንም ማስወገድ እንደሚገባን አብረን እንመለከታለን። እግዚአብሔር አምላካችን ለሁላችንም አይኖቻችንን አብልጦ ይክፈትልን። ተባረኩ። ወዳችኋለሁ። ጸጋ ይብዛላችሁ።